ደህና መሻችሁ ቤተሰቦች። እንዲህ ስትፈነግረው እንዲህ ስትቆፍር አቤት አቤት በልቷት አሮጊቷ በልቷት። በስመ አብ ወልደ መንፈስ ቅዱስ እንዲያለች ጸጋ ተርከሰከሰች ካደች እናንተና እንዴ ብለው እንዴ በቃ ለሀገር ነው እንዴ እንደዚህ አይናውጣ ይሆን ነው አየንልሽ ቪዲዮስ እንትን ሴጋር ጋር ጭበት ምን አልቻንቺ ቪዲዮን ካየው ታዲያ ለኔ ለምን ትነግረኛለህ? ረጥጋር እቺን ጉደኛ ማታቋስ ሰዎች አላችሁ ማለት ይከብዳል። በተለይ በቅርቡ የተለቀቀባትን ነገሮች ወንድሞች በደንብ ደጋግማችሁ ያያችሁት ይመስለኛል። ያያችሁት ካላችሁ እኔ አላየሁትም፣ በእናታችሁ ላኩልኝ። ብቻ እቺ እህታችን ዩቲዩበር እና ቲክቶከር ስትሆን ቆንጆ ሀሜተኛና ወሬኛ ናት። እኔ ዝሆኔ መንፈስ ትመስለኛለች። የሆነ አጋንንት ላይ እየሰፈረባት ሴት ናት የምትመስለኝ። እሺ የሆነ ማለት የሆነ በቃ የሆነ ኃይለኛ ነገር ያለባት አሁን እንደውም እንደዛ ነው እየመሰለችኝ። እንደው ምን ጉድ ነሽ? ሆዴን አይደለም ቂጤንም ልሰራ እችላለሁ። ቂጤን አይደለም እንደሌሎቹ እንደሚባሉት እንትኖቹ እሙሜንም አስደርገዋለሁ። እንዲህ አይነት ወራዳ ህዝብ ነው የገጠመው። እንደው ይሰማኛል ብላ ፈርታ ነው እንጂ ቢሳካላት እግዚአብሔርን ብታመው ደስ ይላት ነበር። እንደው ሀሜተኛነቷን በቀላሉ ላሳያችሁ። በመጀመሪያ ሁሉም ስራ የራሱ የሆነ ዕቃ ያስፈልገዋል አይደል? ለምሳሌ አንድ አስተማሪ ዶክተር ቾክና የሚማታበት ዱላ ምናምን ይዞ እንደሚመጣው አንድ ፕሮፌሽናል ሀሜተኛም የሚያስፈልጋቸው ነገሮች አሉ። ለተሳካ ሀሜት ምን እንዳደረገች ይውልኝ። አሁን ሀሜት ያለ ቡና አይሆንምና ቡና አስፈላች። እጣን ማጭሻዬ ላይ እጣን አድርጊልኝ ቶሎ በይ። እግዚአብሔር ይመስገን። ግን የመንደር ሴቶችን ስለማትግባባቸው ነው መሰለኝ ላይፍ ገባችና 1000 የማታውቃቸውን ሰዎች ጠራች። ቀጥላ ደግሞ ፕሮፌሽናል ሀሜተኛ መሆኗን የሚያሳየው እጣን ፊት ለፊቷ አስመጣች። ፖይንቴና ዋናው ነገር ሰማችሁ? እስኪ እናቶች ነጠላችሁን ልበሱ፣ ነጠላችሁን መሬት ላይ አዘግዝቁ። እናቶች በቃ ሰማይ ተከፍቶ አየች ነው የሚመስሏል። ጡታቸውን እያሰመሩ እያሉ መጥተዋል። ከዛ የሀሜቷን ከባድነት ለማሳየት ነጠላችሁን አንጥፉ፣ መሬት ላይ አንጥፉ፣ እንባችሁን ደረታችሁን ልቆ ምናምን እያለች አካበደች። እናቶች፣ የልጆች እናት የወለዳችሁ ልጆቻችሁን ያልካዳችሁ እናቶች ኑ ነጠላችሁን አልብሱ፣ መሬት ላይ ወረኛ የእናቷ ልጅ አልብሱ። ኑ የምነግራችሁ ጉድ አለ አይደል? እንደው በቁመትሽ ልክ ጉድጓድ የሚጨምር ይጨምርሽ አንዳች ነገር። ከዛ ቀጥላ ደግሞ እርግማኒውን ምርቃት የማይለች ጸሎትን አደረሰች። መድኃኒዓለም አባቴ ሀገሬን ኢትዮጵያ ሰላም አድርገልኝ፣ ክፉን፣ ሸረኛን፣ ነገረኛ፣ ምቀኛን፣ ተንኮለኛን በአናቱ ትከልልኝ። የኔ መድኃኒዓለም የጊዜ ጉዳይ ነው። ታሳየኛለህ፣ አምናለሁ፣ ተማመንብሃለሁ። ይህ እርግማን መሆን አለበት። የምሬን ነው። ማንሽ አንቺ? አምናለሁ፣ ተማመንብሃለሁ። አሳየኝ። ጥላቶቼን እንደዚህ ብናርግ አጥፋልኝ። አሜን አሜን ያ ረብ። በአንቺ ቤት ጸድቀሽ ሞተሻል። እና ከዚህች የበለጠ የመንደር ባልቴት አይታችሁ ታውቃላችሁ? ኧረ በጭራሽ። መንደሬ ስል ደግሞ ለመሳደብ ምናምን አይደለም። ያው ይገባቸዋል። ከዚህ የተሻለ ቃል ለእሷ ፈልጌ ስላጣው ነው። እና ስለዚህች ሴት ሀሜተኝነት ልትነግረን ነው ወይ የመጣው ካላችሁ ደግሞ አይደለም። ምንድን ነው ያልገባኝ? እቺን የሀሜት ፕሮፌሰር እንዲህ ታዋቂ ያረጋት ነገር ቲክቶከሮች ወይም ሌሎች ሰዎች ከስርዓትና ከባህል የወጡ ነገሮችን ሲሰሩ እንዴት ታረጋላችሁ አሳፋሪ ነው ምናምን እያለች ትሳደብ ነበር። ለምሳሌ ሃይማኖትሽ ከገባሽ ለአንድ ወር ገዳም ገብተሽ ተቀመጭ፣ አትቀመጭ፣ አታሳይ፣ ቲክቶክ አትጠቀሚ። ቢያረገው ራሱ እንዴት አይነት የእናትነት ስነ ምግባር የእናትነት ሞራል ታይቶች ነው ሚዲያሽን ዩቲዩብሽን ከፍተሽ ሊደፍረኝ መጣ አያልሽው። እኔ ገረመኝ ይሄ ነው። ባይዘው ልጅሽን ወይ ትቀኝባታለሽ የእውነት ወይ ትጠያታለሽ። አረዳው የራሷ አሮባት የፈታህ ማስላለች አሉ። እንደኔ ከሆናችሁ እቺ ሴትማ ስርዓት ያላት ለባህል የምትጨነቅ ስለሆነች ወጣቶች ሲያጠፉ እንዲህ ስለምትገጽሳቸው እሷ አሳፋሪ ነገር የሌለባት በጣም ጨዋ ሴት ናት ብላችሁ ይሆናል። እንዲህ ካሰባችሁ የዋሆች ናችሁ፣ እግዚአብሔር ይሆናችሁ። እንደው ከሌሎቹም ሳትበስ አትቀርም። ለምሳሌ እዚህ ቪዲዮ ላይ ስለ ትዳሯ የሚወራውን ነገር ስትሰማ የምትለውን ነገር አዳምጡ። ጥሞኝ ወድጄው ቂጡን እየላስኩ ነው የምኖርለት የባሌ። ምን አገባችሁ? What? Ma'am, excuse me. What did she just say? የምሬን እኮ ነው። ምን አገባችሁ? እንደዚህ ይኸውልሽ፣ እንደው ብሎኝ እንኳን ቢሆን እንደዚህ ላስ ያደረኩለት ነው የምኖረው ባሌ ስለምወደው። ምን አገባችሁ? Nasty bitch. አቤት መድኃኒዓለም
ባልሽን መከላከልሽ ደስ ይላል፣ ግን እንደው ባልጠፋ ምሳሌ ቂጥ መላስ ላይ ምን ፊት አረገሽ? አንቺ አታስቢም እንዴ? ኧረ እባክሽን ተመከሪ ተይ እንዴ! እንደው ግዴታ ምሳሌ ከመላስ ጋር መገናኘት አለበት ብትይ እንኳን ስንት የሚላስ የሰውነት አካል እያለ ቂጥ ላይ ምን ወሰደሽ? የሚገርም እኮ ነው በእናታችሁ እንዴ! ኧረ በጣሪ በሽታ ነው። ሊያ እናታችን ብዙ የብልግና ቪዲዮችን አትመልከቺ እባክሽ። አሁን ቂጥ መላስ ላይ ከመጣሽ ቀስ ብለሽ ጉድጓድሽን ስትቆፍር የሚያሳይ ቪዲዮ ወጣብሽና ጉድ ትሆኛለሽ። ሴቷ ዮኒ ማኛ እንዲሁ በውሃ ቀጠነ የሀበሻን ቲክቶከሮች እንዲህ ስትናቆር እንደ ባምባ አይነቶቹን ሴቶች ደግሞ አሳፋሪ እያለች ስትሳደብ ከቆየች በኋላ እግዚአብሔሩም ደግነው የዛሬ ሳምንት አካባቢ ቴሌግራም ላይ ይሄ ብልግና ቪዲዮ ይለቀቅባታል። ማህፀን እንደዚህ አረ በስመ በጣም ነው ልምድ ያላት ጋይስ። እንዴት እንዳደረገ ታውቃለች? መጀመሪያ እግሯን እኔ ራሱ ላሳያችሁ ብዬ ላረገው ነበር። እኔ እነዚህ ሰዎችን ለመተንተን ስል ለራሴን ከሆንኩኝ እኮ ጋይስ ምን አረገች? መጀመሪያ እግሯን እንደዚህ ከፈተችው። ከዛ ሃሃሃ ያለች እንደዚህ ነካችሁ። ከዛ እንደገና ክፈችው ይላታል የሆነ ሰው። በግሩፕ ነው እኮ ደግሞ ለአንድ ሰው እኮ አይደለም የላከችው ሊያ ለአንድ ሰው እኮ አይደለም፣ ግሩፕ ውስጥ ነው እኮ ጋይስ። ግሩፕ ኮል ውስጥ ለካ ማታ ቂጤ መጎራጎር ፕሮግራም ስለነበር ምንድነው ይሄ? ያንቺ ምን ሆነ ነው የጠቆረው? ሺሻ ነው የምታስጭሽው? ወይኔ ተጎድቷል። ቢያንስ እንኳን ላጭተሽ አትመጪ። ምን ስታስጠላ በእናታችሁ። ኧረ ዝንቧ ራሱ ሸሸኝ። በይ ዝጊው። በመጀመሪያ እንደዚህ አይነት አሳዛኝ ነገር ከሰራሽ ያ የሰራሽው አሳፋሪ ነገር ኢንተርኔት ላይ እንዳለ የምታውቂ ከሆነ እንደው በምን አፍሽ ነው ሰዎችን አሳፋሪ ባለጌ እያልሽ ስትቆጭ የቆየሽው? አንቺ ግን አታፍሪም? ሁለተኛ ደግሞ እንደዚህ ደረስ አድርጎ መመለስ ነውር አይደለም? ከጀመርሽ አይቀር በደንብ ጨርሽው እንጂ አስጨርሽንኛ። እንዴ ስንት የሚቆም ነገር አለ። ስቀልዱ ነው። አሁን ችግሩ ይህን ነገር ማድረጉ አይደለም። ያ ሁላችንም በቤት ውስጥ መብራት አጥፍተን ምን እንደምናደርግ እናውቃለን። ችግሩ እንደዚህ አይነት ነገር ሌሎች ሰዎች ባሉበት ያለምንም እፍረት ማድረጓ ነው። ብቻ እንዲህም ሆነ እንዲያ ይሄ ቪዲዮ ከተለቀቀባት በኋላ እቺ እህታችን በእንባ ሆና እያለቀሰች ከጀርባዋ የኢልማን መዝሙርን ከፍታ ነጠላዋን አርጋ ዘቅዝቃ ሜካፓን አውልቃ ሂውማን ሄሯን ነቅላ እንዲህ ብላ በለቅሶ ይቅርታ ትጠይቃለች ህዝቡን። አየንልሽ ቪዲዮስ እንትን ሴጋር ጋር ርጭበት ቪዲዮን ካየው ታዲያ ለእኔ ለምን ትነግረኛለህ? ችካ ሌለክ እየገባ ክሱ ቪዲዮ ምናምን ያልኩበትን ገብታ ጠባጣባ አድርግበት። ምን ችግር አለው? እርጭበት። ወንድ ከሆንክ እርጭበት፣ ሴት ከሆንሽ ደግሞ ጎርጎሪበት። ምን ችግር አለው? የሚያስረጭሽ ከሆነ እርጭበት፣ የሚያስረጭ ከሆነ እርጭበት። እቺ ምን ነውረኛ ምን ሆናለች እናንተ? What is wrong with you? በቃ አትደነቅ። አየነው ወጣንበት ገባንበት ከምትሉ እርጩበት፣ ጎርጉሩበት። እኔ ተመችቶኝ አይደል ያደረኩት? አርጉበት። ምን አባታችሁ ታመጣላችሁ? እንደዚህ አይባልም። ዴቪል ምናምን የናሽ አንቺ ጸሎት ያስፈልግሻል። ክሊፕ ሳይሆን የሚያስፈልግሽ ቀጥ ብለሽ መጠመቅና እንዳለ ጮ የሚወጣ ስንት ሺህ የድዳም ልጅ መሰረተ ድዳም ከእንግዲህ በኋላ አባቴ የሞተኝ እኔ አንቺን እርፍ እንዲህ ነው እንጂ መግማማት የበሰበሰ ዝናብ አይፈራም አሉ። አንቺማ ለከከታችም ከላይ ምን የበሰበሽው ምን ያስፈራሻል? ቀምተኛበት ነው 24 ሰዓት ማደያ ብሎ በቃ ግን እንደዚህ አይነት ነገር ተለቆብሽ እንደዚህ አይነት ምላሽ መስጠት ትንሽ አይከብድም? ደሞ ኮስተር ብለሽ በብስጭት እንዲሁኑበት እንዲያርጉበት ስትይ ትንሽ አታፍሪም? እሱ እኛ የምናረገውን እኛ እናረግበታለን። ስለ ሰዎች እንዲምትጨነቂ ከሆነ ሙሉ ቪዲዮ ልቀቂልን። አንተ እንደዚህ ወልፋም ነህ። የሊያ ጣቶች ግን ለምን እንደዚህ ወፈሩ ብዬ ገረም ነበር። አሁን ገባኝ ምክንያቱ። ይሄ ነው መቦርቦሪያው። እንግዲህ በዚህ ነው የምትቦረብረው። No days off bro። አንቺ ምናምን ትሽ እንዲህ ስታረጊ ቪዲዮ ተለቆብሽ ምንም እንዳልተፈጠረ ፍጥጥ ብለሽ መምጣትሽ ከበድ ያለ አይን አጣነት እንዳለብሽ ያሳያል። ፉን ከፍቶ ለሌላ ከሽንት በስተቀር ለሌላ ነገር ተጠቅሞበት ያውቃል። ተመልከት ይሄን ግፍ። አረን ያላቀውም ቦታውን እንኳን አላቀም ተይኝ እያለ ባውን ያርገፈገፈ በግድ ተደፈረ። ይሄ ቪዲዮ ወጥቷልና ሊያሾ ተሸማቀቃለች ብላችሁ አስባችሁ የዛሬ 6 ዓመትና የዛሬ 4 ዓመት 5 ዓመት የተቀመጠ ቪዲዮ አውጥታችሁ እንደ ቢግ ዲል አይታችሁ ስታወሩ እኔ ላብራራላችሁ የምመጣው ሌላ ነገር ሁኜ ወይም ተሳቅቄ ፈርቻ አይደለም ጋይስ። እንደምጠጣ ነግራችኋለሁ፣ እንደምሰክር ነግራችኋለሁ፣ እንደማጭስ ነግራችኋለሁ። ማንም ምንም አያገባው።
ጎበዝ ይችን ባለጌ ይችን መረን እፍን አድርገን ድብል አድርገን በቁንጥጫ እንደው መጠጣቱን ጠጪ። ሲጠጣም እንደዚህ አይነት ነገር ሊያጋጥም ይችላል። ያቺ ኢቢኤስ ላይ ያለችውን ልጅ ማየት በቂ ነው ለዚህ። ግን እሷ ይቅርታ ሰክሬን ያረኩት ምናምን አለች። ይኸው አሁን ሰውም ረስቶላት እግዚአብሔር ይመስገን ኑሯን እየኖረች ነው። የአንቺ ፈጣጣነት የሚያተርፍልሽ ነገር እንደኔ አይነት ክፍታፎች ማላገጫ መሆንና ሊያሾ የሚለው ስምሽ ተቀይሮ ፊንገር ሾ መባል ነው። የፊንገር ሾ የፊንገር ሾ ገባ 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 በሉ ፊንገሮች ገባ ገባ በሉ። እንደው ይቅርታው የሚቀር አፍረቱም የሚቀር እንደው 2 ቀን እንኳን ከሶሻል ሚዲያ ለመደበቅ እንኳን የሚያደርስ ጨዋነት የላትም ላላችሁ ሰዎች እንደዚህ አይነት ቂጥ የሚለሱ አድናቂዎች እያሏት ለምን ታፍራለች? ቪዲዮ ላይ ታምዳለች። ሳልወልድ በፊት የኔ ፍቅር፣ ሳልወልድ በፊት፣ ሳላገባ በፊት፣ ኢትዮጵያ ሳልመጣ በፊት አሰዳቢ። አሁንም ታምዳለች የኔ ፍቅር። አሁንማ ቦርጩ ምኑ መጣ፣ ጡትም ወደቀ፣ ምንም አለ። በፊት እኮ ጡታችንን ቁጭ እንዳለ ነው። ለካ አንድ ሀገር ነው እንደዚህ ድንቁርቁር ያለው። አንድ ሴት ሰውነቷን የሚያሳይ ልብስ ለብሳ ስትወጣ እንዳልተረገመች እንዲህ በሐላል መታ ምናምን ቲዋን ስትነካካ የሚያሳይ ቪዲዮ ተለቆባት ይባስ ብሎ ሰክሬ ያነኩት ነገር ነው አይደገምም ምናምን እንደማለት ተረጫጩበት ተንቦጫረቁበት እያለች ምላሽ ቪዲዮ ስትሰራ ኮሜንት ላይ ገብታችሁ ታያቸው የኔ ቆንጆ ታምሪያለሽ ምናምን የምትሉ ሰዎች ሳጥና የላባታችሁ በጫማ ጥፊ ይምታችሁ ሌላ ምን ይባላል? ያሳፍራል። እነዚህ ማፈሪያዎች ግን የሚያሳዝነው ኢትዮጵያ ሀገራችን ስንት ዓመት ሙሉ ነዳጅ ቆፈራ ሳታወጣ ሊያሾ ሆዳ ውስጥ ያለውን ማዕድን ላይቭ ቆፍራ ወጣችሁ። እኔ እንደሌሎቹ ራሴን ምንድነው ወንድን ለመግዛት ወይም ደግሞ ወንድን ለመግዛት ወይም ደግሞ ጥሞኝ ወድጄው ቂጡን እየላስኩ ነው የምኖርለት የባሌ። እቺ ትሩይናፋ እቺ ቀዳዳ ማዳ ፎሎወር ለመሰብሰብ ወይም ደግሞ ወይ ቆንጆ ናት ለመባል በሰርጀሪ ተበጣጥሼ አብጄ የመጣው ሴት አይደለሁም። አሁንም ደግሜ እነግራቸዋለሁ በራሴ የቆምኩኝ። እውነትሽን ነው። ለገንዘብና ለፎሎ ብለው የሚያደርጉት ብልግና በጥቅሉ ባለየ ስለሆኑ ከሚያደርጉት ብልግና ይሻላል። እንዳንቺ አይነት ምሁር ሆኖ ከሀገራችን የጠፋው ለለውጦ የሚዳክረው መንግስት አንቺን ቢያገኝሽ ኑሮ ችግኝ መትከሉን አቁሞ ያንቺን ጭንቅላት በደህና ነገር ይተክለው ነበር። እውነት ግን ዶክተር አብይ ይህንን የሊያን የቆፈሩ ቪዲዮ ቢያው ኖሮ አዲሷ የማዕድን ሚኒስቴር ዋና ኃላፊ አድርጎ ሾማት ነበር። ማማነግሪ እንዴ ነው እየቆፈርሹ እየጋጥሹ ግን ጠፈረሽን ቆርጠሻለሁ አስለተሽዋለሁ ውስጡ ንጹህ ነው ወይ? ብቻ እንዲያርጋ ብልግናዋን በቲክቶክ ላይቭ እንዲህ ከተከላከለች በኋላ ዩቲዩብ ላይ ብቅ ትልና ስለ ቪዲዮ እንዲህ ትላለች። በነገራችን ላይ እሱ ቪዲዮን አሁን ሰው ከላኩልኝ ፖስት አደርግላቸዋለሁ። ላይቭ ስትሪም ላይ እንደሆነ ግሩፕ ነበርን እኔ ማቲና አንድ ደግሞ ማን ነበር ዘኪ የሚባል ልጅ ነው ቪዲዮን እና ማን ቀረጸው ራሱ እንዴት እየመጣ ነው አይቀረጽከው ሲያስጠላ በዚህ ትመጣለህ። እኔ ያው ሴፍ ስላልነበረኝ እኔ ጋር አልነበረም ሰዎች ጋር ነበረ ያላቸው ሰዎች ላኩልኝ ብያቸዋለሁ። ሂስቶሪ ያደርግላቸዋለሁ ላይቭ ስትሪም ላይ እንደነበር እንዴት ስናወራ እንደነበረ ከወንዶቹ ጋር ማለት ነው። እየተባባሰ ከድጡ ወደ ጉድጓዱ አለች ሊያ። ይሄ እኮ ነገሩን ያብሷል እንጂ አያቀለውም። እንደው በቪዲዮ ላይ ይሄንን ተግባር ስታደርግ ያዩ ሴቶች ቢሆኑ እንደው ይሁን ይባላል። ደስ አይልም ግን እስቲ ሊሁን ይባላል። እንደዚህ ምናምን ቴሽን የምታሳዩ ለሁለት ወንዶች ነው ጭራሽ ስዳደግ ባለጌ። እንደዚህ አይነት ተግባር የሚያደርጉ ሰዎች በነጮቹ አንደበት ይባላሉ። እንደው ግን ምን አይነት ቅርርብ ቢኖርሽ ነው ለሁለት ወንዶች እንዲህ እየሆንሽ የምትታዩ? አቤት የሴት ልጅ እናትና አባት። እንደው ግን ደስ የሚለው ነገር አበሻ አይጥመድህ። ሊያን የሚጠሏት ሰዎችም ይሄንን እድል አገኘም ብለው ቲክቶክ ላይ እንዲህ እየወረዱባት ነው። ኖርማል ነው እነ ጂጂ ኪያ የሆነ ነገር ሲያደርጉ ማለት ነው። ልጆቿ ያፍሩባታል፣ ለልጆቿ ይቀመጣል፣ ለልጆቿ እንደዚህ ይሆናል ትያለሽ። ለሌላ ሰው ለልጆቻቸው ይቀመጣል። ለአንቺ ሲሆን ግን ኖርማል ነው። አንቺ ስትፈነገሪ ኖርማል ነው። ወጣት እያለሁ ሳልወልድ የምን አባሽ ወጣት ቢያንስ 45 ትሆኛለሽ አንቺ ጠንባራ። እኔም ቢያንስ በ5 በ6 ዓመት ትበልጭኛለሽ። አየሁሽ አይደል እንደ ዩቲዩብ ላይ ትልቅ ሴት ይሆንሽ ለካ። የማንም ነጫጭባ ተጫቦተብሽና እኛ ላይ መጫወት አለብሽ፣ እኛ ላይ ሙድ መያዝ አለብሽ። እኛ በቃ ሁሉም የኢትዮጵያ ሕዝብ ፋራ ነው የሚመስልሽ። ሁሉም የኢትዮጵያ ሕዝብ ፋራ ነው የሚመስልሽ መሰለኝ። እንዳንቺ ግን ፋራ የለም። የምር እንዳንቺ ፋራ የለም። እኔ በህይወቴ እንደውም እንዳንቺ ፋራ ይቻላል በህይወቴ ማለት ነው። በቃ አንዳንዴ ለምን አታመልጭም? በቃ አምልጪ እንዴ! ከተነቃ ለምን አታመልጭም እንዴ? በቃ ህዝቡ መረረው እኮ የት ይግባ እንዴ? ደግሞ እድሜሽ አልፏል፣ ኤክስፓየር ዴት አድርገሻል።
አሁን ከካ ሊያሾው የምትባል ምግብ አይታ የምታውቅ አይመስልም። እንዴት አንድ ሴት ምንድነው የምትለው ዶሮ ወጥ 12 እንቁላል ዶሮ እስከ እንቁላሏን እኮ የምትፈጅች ሴት እንደነዚህ እንደነ ሊያሾው ያለ ኢትዮጵያዊ እንዴት እነዚህ እኮ እንኳን የሸመተ የአማራ ገበሬ ያረሰው አይችላቸውም። እነዚህ የአማራ ገበሬ ቢያቸው ይፈታቸው። አንደኛ ክብር የላት ምግብ አጥቶ አይደለም አይቺ ዝርክርክ ወደዛ አበራት። በአንቺ ውድቀት ይሄንን ያህል ሰዎች ደስተኛ የሚሆኑ ከሆነ አንቺ ምን አይነት ሰው ብትሆኚ ነው? እነዚህ ሰዎች ማን እንደሆኑ ምን እንደሆኑ ጸባችሁ ምን እንደሆነ አላውቅም፣ ግን በአንቺ ውድቀት እንደዚህ ደስ የሚላቸው ከሆነ ማለት ምን አይነት ሰው ብትሆኚ ነው እንደዚህ የአንቺን ውድቀት የሚጠብቁ? ይጎርማል እኮ አሁን አረጋኝ ነው ላጅ ብቻ እንደው እንደማጠቃለያ የሀገራችን ሴቶች በተለይ በእድሜ ተለቅ ያሉት ምን እየሆኑ እንደሆነ እንጃ። ድሮ እግዚአብሔር በእናቶች ሀገር ይቅር ይላል ይባል ነበር። የዘንድሮ እናቶችን አይቶ ሳይሆን አይቀርም እንደ ሊያ መራቢያ አካለኛንም ህይወት እንዲቆፋፈረው። እንደዚህ አይነት ነገሮችን ማውራት እንደ ወንድነት በጣም ይከብዳል፣ ሀሜት ምናምን ስለሆነ። ግን እንደው እኔ ማውራት አልፈልግም ነበር። እንደው የሴትዮዋ በጣም ጠጋቧ ድፍረቷ ስለገረመኝ ነው። ለዛሬው በዚህ ይበቃናል። እንደ ሊያ ጣቶች እኔም ስለደከመኝ አረፍ ልበልበት። በቀጣይ ቪዲዮ ላይ ከሊያሾ ጋራ ቢራ ልጠጣ ሄጄ የቢራ ጠርሙሱን በመራቢያ አካውላ ስትከፍት የሚያሳይ ቪዲዮ ይዤላችሁ እመጣለሁ። እስከዚያው ድረስ Good night.